ሙሽሮች በምንም አይነት ከመቀመጫ ተነስተው ዝማሬ ውስጥ እንዳይገቡ። የማይመጣብን ጣጣ የለም። ነገስታት ናቸው፣ የመንግስተ ሰማያት ሙሽሮች ናቸው። ከመቀመጫ አይነሱም። ሙሽራም ከበሮ አይመታም። በእለቱ ሙሽራ ንጉስ ሆኖ ይቀመጣል እንጂ መንቀዥቀዥ መንቀልቀል የለበትም። ሙሽራነቱም ይከለክለዋል፣ መቁረቡም ይከለክለዋል። አስገብተው ከበሮ ሲያስመቱ ሲያስጨበጭቡ እናያለን። ከየት ያመጣችሁ ስርዓት ነው? አይነሱም። ካህን ሲመጣ ብቻ ነው መነሳት የሚችሉት። ሰርግ ይሰረጋል። በየመናፈሻው 7 ሰዓት ተገኙ ይላል። እንሄዳለን። ተጎልተን እዛ እንጀራ ወጡ ቀዝቅዞ ክንችር ብሎ 10 ሰዓት ይመጡና አሁን ጸሎት ያድርጎ መመሪ ገሬ 10 ደቂቃ ያስተምራል። አተውትም እንዴ? ሀብቷን ከሚስቱ የደበቀ ከባሏ የደበቀች ከእንደዚህ ያሉ ሰዎች ባልና ሚስት ሰው ይወጣል፣ ሰው ይወለዳል፣ ማህፀኑ ይባረካል። ከሚስቱ የሚደብቅ 2 ሌባ በአንድ ቤት ይኖራሉ፣ አንድ አልጋ ላይ ይተኛሉ። ይህን እየሰራህ ነው ሰላም የምታገኘው። ክፉ ወይ በእህቱ ስም ወይ በወንድሙ ስም ይብላኝልሽ የሌላዋን የ80 ሚስቱ ሀብት ወይ መኪናው ወይ ቤቱ በስምሽ የሆነ በ7 ትውልድሽ ነው የሚያዝረከርክሽ። በ7 ትውልድ ነው የሚያዝረከርክሽ። ሀብቷን የደበቅ ከሚስት ከባልሽ የደበቅሽ አመድ ያርገው እግዚአብሔር። ከሚስትና ከባል የተደበቀ ሀብት አመድ ይሁን፣ አይባረክላችሁ። እናንተ ባልና የእናንተ ጦስ ነው። ባልና ሚስት እኮ እስከ ሞት አንድ ሆነው ነው የሚኖሩት። ቀጣፊ ትውልድ። መክፈቻዬ መዝሙር 108 ቁጥር 24። ከዚያ በኋላ ርዕስ ሰጣችሁና ስላሴ እንደፈቀዱ አብረን እንቆያለን። ርግት በሉ። ወተት ሲረጋ ስንት ነገር ይወጣዋል። ስንት ይወጣዋል? 3። እግዚአብሔር ይስጥልኝ። 3ቱም አይጣልም። የእናቴ ልጅ ቅቤውን ታውቁታላችሁ፣ አይቦንም እናውቀዋለን። ሳይንሱም ለጥርስ መድኃኒት ነው ይለዋል። ሲያንስ ነው። ሳይንስ እንበል ሲያንስ እንበል። እግዚአብሔር ያጥናሽ የእናቴ ልጅ። አጓቱም እኮ እየሄድክ በየቦታው የነጩን ሾርባ ከምትጠጣ አሜባ ያስቸገረ ሰው አንጓቱን ለብ አድርገህ በባዶ ሆድ ገጠም ብታረገው ከዛ በኋላ ጥራጥሬውን መጠንቀቅ ነው። አሜባ የለም ከዚህ በኋላ። ደግሞ ሌላ መድኃኒት ያውቃል ብለህ እንዳትጎሰብስ። መድኃኒት ክርስቶስ ብቻ ነው። እኔ ሌላ መድኃኒት አላውቅም ከምየና ከመድኃኒዓለም በስተቀር። አዎ በሰጠው ስልጣን ብናጠምቅ እንጠቅማችሁ ነበር። እግዚአብሔር ይሁነን። የእናቴ ልጅ ነቢየ ልዑል ዳዊት አባቱ እሴይ እናቱ ኢትዮጵያዊ ናት። ሁብሊ የዳዊት እናት ማህፀኗን ባርኮላት የታደለች በጣቶቹ በገና የደረደረበት። እስቲ ጣቶችን ሳነሳ እናንተ እጆች ምን ሰርተው ይሆን? እንደው ምን ሰርተው ይሆን? የጣት ምን ጽፈህበት ይሆን? ምን ሰተህ ምን ተቀብለህ ይሆን? በክንዶቹ መሰንቆ መታበት። የታደለ ዳዊት ዘማሪ ልጅ ወለደች። ማህፀኗን ባርኮላት። የእናቶቻችን ማህፀን እኮ የልዑል ቤተ መንግስት ነው። የእናቶቻችን ማህፀን እኮ ቅዱሳኖቹ ታላላቅ አባቶቻችን ነቢያት፣ ሐዋርያት፣ ካህናት፣ ሊቃነ ጳጳሳት በእናታቸው ማህፀን የሚሾሙ የልዑል ቤተ መንግስት ንጉሥ እኮ ሲሾም በቤተ መንግስቱ በዙፋኑ ተቀምጦ ቀደም ያሉትን ሹማምንት ሰብስቦ እገሌን ልሾም ነው ብሎ ነው የሚሾመው። ቤተ መንግስቱ ነው እኮ የእናቶቻችን የተቀደሰ ማህፀን። የ8ኛው ሺህ ማህፀን እግዚአብሔር ያጥናው። ያልወለዳችሁ እናቶች ምን ብላችሁ ትጸልዩ ይሆን? እንደው ምን ወልዳችሁ ምን ትታችሁ ትሄዱ ይሆን? እግዚአብሔር ያጥናሽ ሀገሬ እናት ኢትዮጵያ። እግዚአብሔር ያጥናሽ ብለዋል አባቴ ዲዮስቆሮስ። እስካሁን ኖር ያለው ቢከፋኝ ባይከፋኝ
እስካሁን ኖር ያለው ቢደላኝ ባይደላኝ ከእንግዲህ ተፈጥሮ ሰው ለሚሆን ይብላኝ ነበር። ዲዮስቆሮስ አባቴ የወሊሶ አንበሳ አባ ወልደ ትንሣኤ ግዛው አሁንም ያው ነው ወሊሶ። እዛም ይሄድ የለም ጠበል ፈለቀ እያለ በያለበት ይበሰበሳል። ቅባ ቅዱስ እያሉ በመርካቶ ዘይት ያሳብዱታል። እግዚአብሔር ይሁንሽ እናቴ ልጅ ተጠንቅቃችሁ ኑሩ። የታደለ ዳዊት እናቱ ሁብሊ ማህፀኗ ተባርኮ ቤተ መንግስቱ አድርጎ ዘማሪ የበግረኛ መጨረሻም ንጉሥ አድርገው በማህፀኗ የሾመውን ዳዊት እናቶቻችን የተቀደሱ እናቶቻችን ማህፀናችሁ የልዑል ቤተ መንግስት የልዑል አዳራሽ ነው። እግዚአብሔር ያደላችሁ ይብላኝላችሁ። በማህፀን ላይ የዘመታችሁ ደግማ ወደ ትምህርቱ 108 ቁጥር 24 እንዲህ አለ ነቢየ ልዑል ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ። እናቴ አንዳንድ ሰዎች እነዚህ ኦርቶዶክሶች እኮ እንደው ዝም ብለው ነው እንደው ቅቤና ስጋ የሚሉኝ። መጽሐፍ ቅዱስ ላይ እኮ እስቲ ቅቤ አትብላ ይሄን አትብላ ቢላላሁ ይላሉ። አያነቡትም እኮ መጽሐፍ ሌላ ሲጎረጉር ነው የሚሉ። እማዝነው መጽሐፍ ቅዱሱ በሞባይሉ እነንትና ቤት እነንቶኔ ቤት እነንትና ቤት ሁሉ ገብቷል። መጽሐፍ ቅዱሱ በሞባይሉ በኮምፒውተሩ በቴሌቪዥኑ አለመታደል ለፍርድ እንዲያመቸው ይህንን አመጣ። በዘመኑ ጠበብት በየቤቱ መጽሐፍ ቅዱስ አለ። የሚድን የለም፣ አንብቦ የሚረዳ የለም። ሌላ ነው የምናነበው። የጉድ ግማሹ ትራስ አድርገውታል መጽሐፍ ቅዱስን። አህያ ሳር ተጭና ብትሄድ አትጠቀምም። መብላት ነው የሚያድናት። የእናቴ ልጅ ስጋዬ ቅቤ በማጣት ከሳ፣ ጉልበቶቼ በጾም ደከሙ አለ ነቢየ ልዑል ዳዊት። ታላቁ ነቢይ ዳንኤል አናንያ አዛርያ ሚሳኤል እህትማማች ልጆች ናቸው። እነሆ በባቢሎን ወርዶ እንዲህ አለ 10ኛው ምዕራፍ ቁጥር 2 እና 3 በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። ልብ አድርጉ 3 ሳምንት 7 ቀን 3 ቀን 7 ቀን 2 ሳምንት 14 21 መጽሐፍ ቅዱሳዊ ነው። እቺ ቤተ ክርስቲያን በነቢያት በሐዋርያት መሰረት ላይ የተመሰረተች ናት። ልብ አድርጉ አለ 3 ሳምንት ሙሉ ማረፊያ እንጀራ አልበላሁም። ራሳችሁን ይሁ በዚህ መስተዋትነት እናቴ ልጅ ስጋንም ጠጅም ባፌ አልገባም። ልብ በሉና ይሁ ብቻ ዛሬ በየበረንዳው እንዲሁ እግር ጥሎን በየጎዳናው ታክሲ ፍለጋ ስንዞር በየበረንዳው አያፍሮም ሰውየውና ብርጭቆ እኩል ቁጭ ብለዋል። እንደው ይሄ ብርጭቆ እዚሁ ቻይና ነው ወይስ እዚሁ ሀገር ነው የተሰራው? በመድኃኒዓለም አይታችሁታል? ብርጭቆ አረዛዘሙን እድሜው የሚረዝም መሰለው እንደ እናቴ ልጅ መጠጥ ወይስ ሙጠጥ ይብላኝላችሁ። ማውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንጀራ እንዳይበላ ይላል። ሲጨሱ የሚያሰክሩ፣ ሲጠጡ የሚያሰክሩ፣ ሲበሉ የሚያሰክሩ ማህፀን ያበላሻል፣ ደም ያበላሻል፣ እድሜ ያሳጥራል፣ ጽንስ ያበላሻል። በእናቱ ማህፀን ጋኔን ይቆራኘዋል። የምትበላውን የምጠጣውን ተጠንቅቀህ ነው። የእናቶቻችን የተቀደሰው ማህፀን ኤልሳቤጥ የሚያሰክር ነገር የወይን ጠጅ እንዳትጠጪ የመንፈስ ቅዱስ ማደሪያ ስለሆነ ለእኔና ለአንተ የከለከለ ነው። መንፈስ ቅዱስ እንዳያድርበት ያዝ የእናቴ ልጅ። እነሆ የረባ እንጀራ አልበላሁም፣ ስጋም ጠጅም ባፌ አልገባም። 3 ሳምንት እስኪፈጸም ዘይት አልተቀባሁም። የእናቴ ልጅ ይህንን ቃልና የቅዱሳንን ፈለግ ተከትለን ተዋህዶ እናታችን እንዳስተማረችን እኛም እንዲህ እንጾማለን። ዳዊት ከዚህ ይቆያል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የእናቴ ልጅ ሁልጊዜ ወደ ቤተ ክርስቲያን ስትመጡ ስራታችሁን
በኩራታችሁን፣ ስለታችሁን፣ ምጽዋታችሁን፣ ቀዳሚያቱን ከአምስቱ አንዱ ከእጃችሁ እንዳይጠፋ ባዶ እንዳትመጡ። እኔ የፈለግኩት ግን አሁን ማስታወሻችሁን። ብዙ ሰው መቅጃውን ይዞ አይቻለሁ። መቅጃውንም አትተማመኑት። ጥሩ ነገር በየኮምፒውተር ያስቀመጣችሁ ቶሎ እያተማችሁ አውጡ። ውጪ ዘመድ ያለህም ቶሎ ንገረው። ዛሬውኑ ሻንጣውን ከቶ ይደር፣ ውጣ በለው። የሚሰማ ከሆነ አበደ የሚበል ምን የሚበለው ይንገረው። አክትሟል። ከመምህራን የሚነገረውን መዝግቡ። እህቺ የዛሬዋ እሁድ ያው ትንሣኤ ናት፣ አትለወጥም። 6 ቀኖች ይጠፋሉ፣ እሁድ ጸንታ ትኖራለች። በዚህች ቀን አትሽጡባት፣ አትለውጡባት፣ አትግዙባት፣ አትጠቀሙም። እረፉ። በዕለተ ሰንበት ጉዞ የለም። የዛሬ ሳምንት ያድርሰን። ደብረ ዘይት አርብ ግቡ። ሰንበት ሰንበት የምትሄዱ እሁድ እንዳትወጡ ከቤታችሁ እዚሁ አስቀድሱ። አርብ ግቡ። ሰኞ በሌሊት ለመሄድ ከፈለጋችሁ ካህናቱን ለዛውም ደግሞ ሰዓታት ነው ቀደም መብለው ኪዳኑን ያደርሱላችኋል። ጣኑን አሽትታችሁ ተባርካችሁ ሰኞ ጠዋት። ከዚህ ውጪ እሁድ ቅዳሜ ይግበሰበሳል፣ የሚናገር የለም። እዛ የሚሄዱበት ሲደርሱ ቅዳሴው አልቋል። ዕለተ ሰንበት ታምሯን ያልሰማ በጎዳና ልጆቻችሁ ኳስ ይጫወታሉ፣ አትነግሩም። ግዝቷ አይመለከታቸውም። ሕፃናቶችሽ በጎዳና ላይ ይጨፈጨፋሉ ይላል። ጠብቀው ሰብስቡ ልጆቻቸውን። ኳስ መጫወቻ ነው ታላቁ ሰማዕት ቅዱስ ጊዮርጊስ። መጠጥ መሸጫ ነው ቅዱስ ጊዮርጊስ። በቅዱሳን ስም ንግድ ቤት አይከፈትም፣ አይነገድም። በቅዱሳን አርሴማን ነግደውባታል፣ የሚያተርፉትን እናያለን። ጊዜው የሰማዕታት ነው። የአርሴማ መልእክት መጥምቀ መለኮት ሸንኮራ ነበረ፣ ከስሟል። አሁን ጊዜው ምጽአት ነው። መሬቷም እየተናገረች ነው። ቅዱስ ዑራኤል ደሙን ረጭቷል፣ ተፈርዷል ነው ያለው። ከ80 ጀምሮ ካስተዋላችሁት ታላቁ ሰማዕት መሸጫ አይደለም። ንገሩ የሚሰማችሁ ከሆነ በሰንበት በየንግሱ መንገድ ላይ የአሕዛብ ሸቀጥ ደርድረው መንገድ ደፍነው አላስኬድ የሚሉትን መንገዛኛ አይደለንም። በየትኛው የእምነት ድርጅት ነው በበዓሉ ቀን በሩ ላይ የሚሸጠው? ምትገዙ እናንተ አይደላችሁም? ተያይዘን እንጥፋ። ተዉ። አትተርፉም፣ አታተርፉም። ወይ ታቦቱን አክብሩ፣ ወይ ንግዱን ነግዱ፣ ወይ ግዙ፣ ወይ ሽጡ። ቀጥ ብለ ወደ ታቦቱ ግባ። ታቦት ቆሞ አያከብሩም ነጋዴዎቹ። ነጋዴ ወይስ ነጋዴ? ከነጋልህ ቀጥልበት። እየጨለመ ይነግዳል። እሁድ ቅዳሜ ገበያ በደርግ፣ ግንቦት ቅዳሜ ሰርግ በደርግ፣ ቀድሞ ማክሰኞ፣ ሐሙስ፣ እሁድ። ቀለበቱም መልሱም አስተካክሉ። የእናቶቻችን ቀሚስ መስቀሉ ተዘቅዝቆ እጠሉቱ ላይ መስቀል እየተረገጠ የእናቶቻችን ጥበብ ከእምብርታቸው አልፎ አያውቅ። አስተካክሉ። ምንጣፋችሁን ሁሉ እዩ፣ ጫማችሁንም እያስረገጡን ነው። አስተካክሉ። ሌላው ሰርግ ይሰረጋል። በየመናፈሻው 7 ሰዓት ተገኙ ይላል። እንሄዳለን። ተጎልተን እዛ እንጀራ ወጡ ቀዝቅዞ ክንችር ብሎ 10 ሰዓት ይመጡና አሁን ጸሎት ያድርጎ መመሪ ገሌ 10 ደቂቃ ያስተምር። አተውትም እንዴ? ጋብቻን ያህል ምስጢር 10 ደቂቃ ነው ትምህርት የሚሰጠው። አተውትም? ለፎቶግራፍ ከሆነ ለምን ጠራ ሰርገኛው? ቀድመ በጠራህበት ሰዓት ተገኝተህ አስተምር። ሌላው ሙሽሮች በምንም አይነት ከመቀመጫ ተነስተው ዝማሬ ውስጥ እንዳይገቡ። የማይመጣብን ጣጣ የለም። ነገስታት ናቸው፣ የመንግስተ ሰማያት ሙሽሮች ናቸው። ከመቀመጫ አይነሱም። አስገብተው ከበሮ ሲያስመቱ ሲያስጨበጭቡ እናያለን። ከየት ያመጣችሁ ስርዓት ነው? አይነሱም። ካህን ሲመጣ ብቻ ነው መነሳት የሚችሉት። አይቻልም። የማይመጣ ጉድ የለም። እግዚአብሔር ያጠናሽ። አዲስ አበባ አለ ምክንያት አልተንፎቀፎቀችም። አዎ በሚያማምሩ አዳራሾቻችሁ ጉጉት ያድርበታል፣ ጅብ ያድርበታል፣ አይጥና ፍልፈል ይሰለጥንበታል፣ አጋንንት ይዘፍንበታል። ትንቢተ ኢሳይያስ 13 ምዕራፍ እንበባችሁ ታውቃላችሁ። ያዜነት አስተካክሉ። ጥለቱ ላይ መስቀል አይሰራም እንዳይረገጥ። ቀሚሱ ጥለቱ ላይ አይሰራም፣ ወደ ላይ ዙሩት። ተጠንቀቁ። ይህን ነጋዴውን ሁሉ ንገሩት።
የማያውቀውን አይስራ። እስቲ ጥለቱን ማፈኛውን እዚህ ጥለቱ ላይ ቁጠሩት። 1 2 3 የሚጀምሩ ሥላሴ የሚጨርሱ ሥላሴ 4 5 5ቱ አዕማደ ምስጢር 5ቱ ቅንዋተ መስቀል 6 7 በሰባቱ ሰማይ ዙፋኑን የዘረጋ መድኃኔዓለም ጠብቀኝ ብለው ነው አደግድገው የሚለምኑት አባቶቻችን። ነጠላችን ጥለቱ ሁሉ ምስጢር አለው። አረ ስንት ነገር ተፋልሷል። ተውኋላ አስተካክሉ። ሸማኔው ሁሉ ቀልጧል። ምስጢረ ሥላሴ እኮ ነው ሽመናው። የተዋህዶ እኮ ነው። አንተ ከየት የመጣ መሰለህ? ኤሌክትሪኩ፣ መርከቡ፣ አይሮፕላኑ፣ እናቴ ልጅ ሜትሩ፣ ሱሬ እኮ ታጥቆ ሄደው ኢትዮጵያ መጥቶ ነው በሽርጥ የመጣው ሁሉ። ሙያው እኮ ኢትዮጵያ ነው። ዛሬ ከሌላ እንለምናለን። የእኛን አጥፍተን ጉባኤ ሲዘጋጅ የማንንም ስም ፎቶግራፍ አታውጡ። ከዚህ እስከዚህ ጉባኤ ተዘጋጅቷል። በቃ ዘማሪያን ቤተ ክርስቲያናችን ያፈራቻቸው ልጆቻችን ዘማሪያን ሰባኪያን አባቶቻችን አለቀ። የምን ፎቶግራፍ የምን ስም መጥቀስ? ሰው አምላክ ያታድርጉ። ሰውን ቃለ እግዚአብሔርን ብሎ ይምጣ፣ ሰው ብሎ ይምጣ። ስዕሎች ቅጣቸውን አሳጥተናል። በመጽሐፍ ልባድ ላይ ስዕል ይሳላል። በየልባዱ ላይ እስቲ የድሮቹ መጽሐፍ ልባድ ላይ ተስሎ ያውቃል። ስዕል በእጅ አይዳስስም። ህብረ ቀለሙን የጠበቀ 12ቱ ቀለማት ህብረ ቀለማት ቀስተ ደመናው እኮ 12 ህብረ መስቀል ነው። 12ቱም አንድምታ አለው። ጠይቀኝ እነግርሃለሁ። ከአባቶቼ የሰበሰብኩት ህብረ ቀለሙን ያልጠበቀ ስዕል አይሳልም። ስዕል ፎቶኮፒ አይነሳም። በፕላስቲክ አይሳልም። ጃንጥላ ላይ አይደረግም። ውጭ ቤተ ክርስቲያን አይሳልም። እመቤታችን መቀለጃ አድርገዋታል። ዛሬ በየአጥሩ ላይ ይለጥፋታል። በየደብዳቤ አናተ ላይ ይለጥፋል። ካኒቴራ ላይ የትኛው ንጽህናና ቅድስና ነው ካኒቴራ ላይ የምትለጥፋት? ትማጸናትም ስዕል እኮ ስራ ይሰራል። አልባሳት ላይ ስዕል ምስል አይታችሁ ከሆነ ቅንቅላቱ ተቆርጦ ሌላ ጋር ተሰፍቷል። እጁ ተቆርጦ ሌላ። እንዲህ ያለ አልባሳት አትግዙ። ጃንጥላ ላይ ስዕል አትግዙ። ተያይዘን አንጥፋ እባካችሁን። አስተውሉ፣ የምትሰሩትን ስራ አስተውሉ። ጠፍተናል። ከዚህ ውጪ ጃንጥላው ተዘግዝጎ ነው የሚቀመጠው። ቤተ ክርስቲያን ስትሰሩ ደስ ብሎኛል ዛሬ። እመቤቴ ምስጋና ይድረስሽ። ድሮም ደስታ ያንቺ ነሽ። መቅደስ ቅድስት ቀኔ ማህሌት ስምህ የተመሰገነ ይሁን። እምይእዜሰ አንትሙኒ ከመዝ ግበሩ። ቅዳሴ ማርያም ክፍል 3 ላይ የእኛ ጌታ መድኃኔዓለም በሙሴ በሕገ ኦሪቱ እንደማሳይህ አድርገህ እንደ ማደሪያው እንደ ምሳሌው አድርገህ ስራ። ዘጸአት 25 8 እና 9 ቁጥር በድምፅ ያሰራትን ቤተ መቅደስ በአካል በፊልጵስዩስ ተገኝቶ መቅደስ ቅድስት ቀኔ ማህሌት አድርጎ የሰራትን ማንም ይህን ማናውጥና ማፍረስ የማይችለውን ያሳየን ጌታ ክብር ምስጋና ላንተ ይሁን። የኔ ጌታ መጨረሻውን አብጃ አንተ እናቴ ልጅ ይህ ናት ተዋህዶ። እንዲህ ናት በሦስትነቱ ምስጢረ ሥላሴ ሲነገርባት የምትኖር ቤተ መቅደስ። ያስተማረችን ትምህርት ይህ ነው። እናቴ ልጅ በወርቅ በብር በነሐስ በሲሚንቶ በጀሶ ስዕል ወይም የቅዱሳን አይቀረጽም። በምንም አይነት ተአምር አይሰራም። ወይ በጀሶ ወይ በወርቅ ወይ በብር በየመስቀሉ ላይ ችንካር ታያላችሁ። ገንጥሉና ጣሉት። ምስል ለጊዜው ዘዳግም 27 ዘዳግም 27 ቁጥር 15 ችንካሩ ማይገነጠል ከሆነ እንዳገዙ ምስል አይደረግ። ስዕልና ምስል ለዩ። ከፍተኛ እርግማን ያለው በሰው እጅ የተሰራ በሰው ምሳሌ የተቀረጸ በስውርም የሚያስቀምጠው ምስል ይሄን የሚያደርግ ቢኖር እርጉም ይሁን መርገመ ገባል። ዘዳግም 27 ቁጥር 25 አይቻልም። ገንጥለታል። የማይገነጠል ከሆነ አትግዛ። እንዳታሰሩ። በዚህ እናቶቻችን እመቤታችን ህብረ ቀለሙን በጠበቀ ቀለም ነው የምትወጣው። ቀዩ ትርጉም አለው፣ ሰማያዊ ትርጉም አለው፣ አረንጓዴው ትርጉም አለው። የእናቴ ልጅ እመቤታችን ነጩ ትርጉም አለው። 12ቱም ህብረ ቀለም አንድምታ አለው። ጠይቀኝ የማታውቀው ካለ። ከዚህ ውጪ የእናቴ ልጅ መንበር የምታሰሩ ታቦቱ የሚቀመጥበት መንበር ላይ
በስተ ምስራቅ አንድ መስቀልና ሐረግ ብቻ፣ ከምዕራብ አንድ መስቀልና መዝጊያው ሐረግ፣ በሰሜንና በደቡብ ሐረግ ብቻ። አቅጣጫውን እንዳይስት መስቀል አይቀረጽም። ምንጊዜም መስቀል ከምስራቅ ወደ ምዕራብ ነው የሚቀመጠው፣ አይደረብም። ክህደት ነው። ከተደረበ በአራት ማዕዘን ይታይ ብሎ ከተደረበ እልም ያለ ክህደት ነው። ይህን ታውቁ። ቤት በደቡብ በሰሜን ቤት ተሰቀለ ክርስቶስ። ማን ነው ይህን መለወጥ የሚችለው? ፉቃ የምታሰሩ መቃብር። የኛ የተዋህዶ ልጆች ጭንቅላታችን እኮ እግራችን ወደ ምስራቅ፣ ራሳችን ወደ ምዕራብ በጀርባችን ነው። ጌታ የሚመጣው በምስራቅ ፀሐይ፣ የኛ ፀሐይ ሲወጣ ብድግ ሲል ማንን ያያል? ፊቱን ለማየት ያብቃል። አሜን አትሉም? ፊቱን ለማየት ያብቃል። ፎቃ የሰራቸው እግራቸው የት ነው? ጭንቅላታቸው የት ነው? እዝጌር ያጥናሽ አይተናናቅም። ይህ ነው ማሳሰቢያዬ። ሀብቷን ከሚስቱ የደበቀ ከባሏ የደበቀች። ከእንደዚህ ያሉ ሰዎች ባልና ሚስት ሰው ይወጣል፣ ሰው ይወለዳል፣ ማህፀኑ ይባረካል። ከሚስቱ የሚደብቅ ሁለት ሌባ በአንድ ቤት ይኖራሉ፣ አንድ አልጋ ላይ ይተኛሉ። ይህን እየሰራህ ነው ሰላም የምታገኘው። ክፉ ወይ በእህቱ ስም ወይ በወንድሙ ስም ይብላኝልሽ የሌላዋን የ80 ሚስቱ ሀብት ወይ መኪናው ወይ ቤቱ በስምሽ የሆነ በ7 ትውልድሽ ነው የሚያዝረከርክሽ። በ7 ትውልድህ ነው የሚያዝረከርክሽ። ሀብቷን የደበክ ከሚስት ከባልሽ የደበክሽ አመድ ያርገው እግዚአብሔር። ከሚስትና ከባል የተደበቀ ሀብት አመድ ይሁን፣ አይባረክላችሁ። እናንተ ባልና የእናንተ ጦስ ነው። ባልና ሚስት እኮ እስከ ሞት አንድ ሆነው ነው የሚኖሩት። ቀጣፊቱ